በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናየው የሥላሴ ስዕል ወይም የቅድስት ሥላሴ ስዕል የእግዚአብሔር ስዕል ይህንን በደንብ ማወቅ አለበት። ማንኛውም ስዕሉ የእግዚአብሔር ስዕል አይደለም የሚለው ቅድስት ሥላሴ ወይም ስሉስ ቅዱስ ነው የሚለው። ምን ማለት ነው? ልዩ የሆነች ሦስትነት ነው ወይም ሦስቱ ቅዱስ ማለት ነው። ስለዚህ የተሳለው ሦስትነቱ ነው እንጂ እግዚአብሔር አይደለም። ባህሪው አይሳልም፣ መለኮቱ አይሳልም። አንድነቱና ሦስትነቱን ግን መግለጥ እንችላለን። ስለዚህ የቅድስት ሥላሴ ስዕል ማለት በብሩሽ የተጻፈ ጸሎተ ሃይማኖት አብ ወልድ መንፈስ ቅዱስን አንድም ሦስትም መሆናቸውን እናምናለን ብለን የምንጸልየው ጸሎት አለ አይደል? እሱ ነው በቀለም የተሳለው ማለት ነው። ስለዚህ የብሩሽ ጸሎተ ሃይማኖት ነው እያየን ያለ ነው። የተሳለውም የእግዚአብሔር ባህሪው አይደለም። አብ ወልድ መንፈስ ቅዱስ አንድነት ሦስትነታቸው ነው። ቅድስት ሥላሴ ወይም ልዩ የሆነች ሦስትነትን የምትሳለው ልዩ የሆነችን ሦስትነት ለምን ትስላላችሁ ማለት ለምን ታምኑበታላችሁ ማለትም ነው። ምክንያቱም ልዩ የሆነች ሦስትነት ትጻፋለች፣ ትዘመራለች፣ ትጸለያለች፣ ትሳላለች። ኮንሰፕትን ወይም ጽንሰ ሐሳብን ዶክትሪንን መሳል ደግሞ አንዱ የቤተክርስቲያናችን ስዕል መገለጫ ነው። ይህንን በደንብ